ሁለት እንግዶችን ስለያዝኩኝ ቀጥታ ወደ አንተ ልምጣ። እንኳን ደህና መጣህ። የቤኒሻንጉልንም በተለያየ ቦታ ላይ የምንሰማቸው ነገሮች ጥሩ አይደለም። በአርሲማ አካባቢ ተመሳሳይ ነገር አለ። በአንዳንድ ቦታ ህዝቡ ተስፋ የመጣ የቤኒሻንጉልንም በተለያየ ቦታ ላይ የምንሰማቸው ነገሮች ጥሩ አይደለም። በአርሲማ አካባቢ ተመሳሳይ ነገር አለ። በአንዳንድ ቦታ ህዝቡ ተስፋ የመቁረጥ ምልክት እያየው ነው። ስርዓት አልበኝነቱ ባለፈው ሮብ ዕለት ያነጋገርኳቸው ሰዎች ነበሩ። መተሃራ ላይ ሰዎች ይገደላሉ፣ ይታፈናሉ፣ አስከሬን ይጣላል እና ተናገሩ፣ ግድ የለም ኤምኤስን ስለምናምነው አጠቃላይ የማህበረሰቡን ድምፅ በእናንተ በኩል ይነገርልን፣ ድምፃችን ከታወቀ አንድ ቀን አያሳድሩንም። በቃ 4 ሰዓትም ውስጥ ሰው በፍርሃት እንዳለ ይናገራል እና ከቦታ ቦታ መንቀሳቀስ አይቻልም፣ ወጥቶ በሰላም መግባት አይቻልም። እንደገና ደግሞ አማጺዎች በተለያየ መንገድ የሚያደርጉት እንቅስቃሴም አለና ህዝቡ እጅግ በሚገርም ሁኔታ አሳዛኝ ሆነዋል። ምናልባት አዲስ አበባ ላይ በሚታየው ነገር ሰው መንግስት ያለ ከዚህ ቀደም አንድ የገለጽከው ነገር አለና እንደውችን በጨረፍታ አንሳና ለመረጃ ግባቱ ማጠናከሪያ እንዲሆን ከዛ ወደ መረጥነው ርዕስ እናልፋለን። አበበንም እንጋብዘዋለን። ሚውትና ያሬድ። አመሰግናለሁ ወንድም አገኝ። ኢትዮጵያ አሁን ያለችበት ሁኔታ እጅግ አሳሳቢ እና አጣብቂኝ ውስጥ ነች ያለችው። ምክንያቱም የአገዛዝ ስርዓቱ አምባገነንም መሆን ይፈልጋል፣ ግን አልቻለም። አገር ማስተዳደር የሚያስችል አቅም የለውም። በህገ መንግስቱም እንደ መንግስትም የተሰጠውን የዚህ የሞኖፖሊ ኦፍ ቫዮለንስ ለብቻው መያዝ አልቻለም እና ህዝብን እንደ ብቸኛ አማራጭ አድርጎ የወሰደው ህዝብን በማሸበር፣ በማስፈራራት፣ በማስጨነቅ መግዛት እና ስልጣኑ ላይ መቆየት ነው። እሱንም ብቻውን ማድረግ ሲያቅተው ደግሞ ህዝብን ሊያሸብሩለት የሚችሉ ግለሰቦችን፣ ቡድኖችን ሆን ብሎ እያደራጀ በህዝብ ላይ ጥቃት እንዲፈጽሙ፣ አፈና እንዲፈጽሙ፣ ግማሾቹ ከደህንነት፣ ከመከላከያ ሰራዊት፣ ከክልል ልዩ ኃይል፣ ከፖሊስ የተውጣጡ ቡድኖች። ይሄ ምልክት የታየው ወንድም አገኝ የዛሬ 3 ዓመት ነው። የዛሬ 3 ዓመት በመሃል ቦሌ በራሱ የመንግስት ቴሌቪዥን በዜና ነው የተሰራጨው። እኔ እዛ ነበርኩኝ፣ ቦሌ ነበረ ቢሮአችን። ምሳ ሰዓት ላይ ልክ ምሳ ሰዓት 6 ሰዓት ላይ አካባቢው ፍሬንድሺፕ ቦሌ ፍሬንድሺፕ ቢዝነስ ሴንተር በተኩስ ተናወጠ እና የመንግስት ኃይሎች አሉ፣ በሌላ ሳይድ ደግሞ የሚታኮሱ ኃይሎች አሉ። አንድ ሰው ቆሰለ። ከዛ በኋላ ማታ ነው ዜናውን የሰማነው። ፖሊስ ውስጥ፣ መከላከያ ውስጥ፣ ደህንነት ውስጥ ያሉ ኃይሎች ልብሳቸውን ቀይረው ተደራጅተው መሳሪያ እየያዙ ባለሀብቶችን እያስገደዱ ገንዘብ መቀበል ወንጀል ይፈጽሙ ነበረ እና አሁን አንዱ ሰው ሞቷል፣ ሌሎቹን በቁጥጥር ስር አውለናል ብለው ያ ቦሌ ላይ በጠራራ ፀሐይ የተደረገ የተኩስ ልውውጥ ስለነበር በዜና የግድ መናገር ነበረባቸው እና እነዛ እንግዲህ በአንድ ወይ በሌላ መንገድ ከመንግስት ጋር ስለተጋጩ የተመቱ ናቸው። ግን እንዲህ አይነት አደረጃጀት ያላቸው ኃይሎች መንግስት በራሱ የሚፈጽመው ሽብር አልበቃ ብሎ ለሌሎች ሽብር ለሚፈጽሙ ኃይሎችም ልክ ላይሰንስ እንደሚሰጥ፣ ልክ እንደተፈቀደላቸው አሁን ይሄ ሰሞኑን የኦሮሞ ልሂቃን እነ ጀዋርም ሌሎችም እያጋለጡ ያሉት 120 የሚባለው የሽብር ቡድን በኋላም ደግሞ ከዛ በፊትም ደግሞ በዓለም አቀፍ ሚዲያዎች ጭምር የተጋለጠው በአሜሪካ የስቴት ዲፓርትመንት ዓመታዊ የሰብአዊ መብት መግለጫም ላይ ስሙ የተጠቀሰው ኮሬ ነገኛ እዛ ውስጥ የመንግስት ባለስልጣናት ናቸው እጃቸው ያለበት። በመንግስት ከጠቅላይ ሚኒስትር አንስቶ የክልል ባለስልጣናት ጭምር፣ የፖሊስ አዛዦች ጭምር እጃቸው ያለበት የሽብር ቡድን አለ ኢትዮጵያ ውስጥ። ገቨርንመንት ስፖንሰርድ የሆነ የሽብር ቡድን አለ። ስለዚህ መንግስት በራሱ የሚሰራቸውን ሽብር ስራዎች ራሱ ይሰራል።
ልክ አስፈላጊ ሲሆን ደግሞ አውትሶርስ እንደማድረግ ማለት ነው። የሽብር ስራን የወንጀል ስራን ለሌሎች ሰዎች በተልእኮ እንደመስጠት ማለት ነው እና ይሄ እየተጋለጠ ያለ ነገር ነው እና ኢትዮጵያ ውስጥ አሁን በየክልሉ የሚፈጸሙ ጥቃቶች በአንድ ወይ በሌላ መንገድ የመንግስት እጅ አለበት። ከዛ ውጭ ግን ደግሞ ሙሉ በሙሉ ከመንግስት ጋር የሚፋለሙ አካላት በህዝብ ላይ በማንነት ላይ ያተኮረ ጥቃት ሲፈጽሙ ታያለህ። ብዙዎቹ የተለየ የገቢ ምንጭ ስለሌላቸው አሁን ኦሮሚያ ክልል ውስጥ ሰዎችን አፍኖ አግቶ ገንዘብ መጠየቅ፣ አንድ አውቶቢስ ሙሉ ሰው አግቶ ገንዘብ መጠየቅ፣ በቤተ ክርስቲያን ላይ አሁን በአርሲ አካባቢ የሚፈጸሙ ተከታታይ ጥቃቶች መንግስት ጥቃቱን ለማስቆም ምንም አይነት ጥረት ሲያደርግ ወይም ሲናገር አታይም። ድርጊቶቹ ግን የላለፉት ዓመታት ያለማቆም እየተፈጸሙ ብዙ ንጹሐን ዜጎችን እያጣን ያለ ነው እና በዚህ 8 ዓመት ውስጥ ኢትዮጵያ በጦርነትም በሰብአዊ መብት ጥሰትም በመንግስት ኃይሎችም መንግስታዊ ባልሆኑ ኃይሎችም ያጣቻቸው የሰው ቁጥር ባለፉት የቀይ ሽብሩን ግድያ ጨምሮ ባለፉት 40 እና 50 ዓመታት ኢትዮጵያ ውስጥ የነ ባድመ ጦርነትን ጨምሮ ከደረሱት ጥቃቶች በዚህ 8 ዓመት ውስጥ የደረሰው ሰብአዊ ኪሳራ በብዙ እጥፍ የጨመረ ነው እና ላሳጥረውና የአገዛዝ ስርዓቱ የመንግስትነት እንትኑን ፌል አድርጓል። ፌል ያደረገ የአገዛዝ ስርዓት ነው ያለው እና እኛ በፊት ወንድማገኝ አምባገነናዊ ስርዓትን ነበር የምንታገለው። አሁን ግን አምባገነንም መሆን ያልቻለ በቃ ኢትዮጵያ ምን አይነት እጅ ውስጥ እንዳለች የሚያሳይ እጅግ አስፈሪ ጊዜ ነው እና ለዛ ነው የኢትዮጵያ ህዝብ አገሩንም ልጆቹንም ራሱንም ጨርሶ ከማጣቱ በፊት ከተጫነው ነገር ነቅቶ ራሱንም መታደግ አለበት፣ ሀገሩንም መታደግ አለበት የሚል ጥሪና ትግል ውስጥ የገባ ነው። ለዛ አመሰግናለሁ አቶ ያሬድ። እንግዲህ አሁን ስታነሳ ያስታወሰኝ ነገር አለ። በዚህ 8 ዓመት ውስጥ ያለቀው የሰው ህይወት ላለፈው 40 ዓመት አይደለም። አንድ ሂስቶሪያን ሲጻፈውን ነገር አይቻለሁ። ከ1888 እስከ 1990 በተካሄዱ ውጊያዎች ማለት የአድዋው የጣሊያን 1928 የቀዳማዊ ኃይለ ሥላሴ በደርግና በሻቢያ በወያኔ መካከል በነበረው 17 ዓመት ጦርነት፣ በዚያ ደባር በሶማሌ ወረራ ጦርነት፣ ከዛ ደግሞ በ1990 ኢትዮ ኤርትራ ጦርነት ወደ 5 ጦርነቶችን አውጥቶ የመከላከያ ሚኒስቴር መዝገብን አገላብጦ ኢትዮጵያ ያጣችው የሰው ህይወት 917 ሺህ ገደማ ነው በ140 ምናምን ዓመት። ዛሬ በ8 ዓመት ውስጥ እንግዲህ ወደ 2 ሚሊዮን ይደርሳል። ትክክለኛ ቁጥሩን እንግለጽ ካልን በህዋትና በፌዴራሉ መንግስት በነበረው ጦርነት ከ2013 እስከ 2015 ያሬድ በቁጥር ለመግለጽ ይቸግራል። የሰው ልጅ ነው ያለቀውና እንደው አሃዙንም ስንናገር ያመናል። ከዛ አማራ ቀጠለ፣ ኦሮሚያ፣ ቤኒሻንጉል እየሰማ ነው። በየቀኑ አሁን የሚያልቀውን የሰው ህይወት ደምረን ብናመጣው ጆሮን ጭው ያደርጋል። አይምሮን የሚያስት ነገር ነው። ምን ሆነን ነው ታመናል ያለው የአርቲስት አቡሽ አስታውሳለሁ። እና ለዚህ ደግሞ ፈውሱ እንደተባለው መረባረብ ያስፈልጋል። አሁን የመንግስትንም ሁኔታ ስናይ እንደው የመንግስት ባህሪ ያለው ወይ ማለት ይቻላል። ከቴዲ አፍሮ ጋር በተያያዘ ኢትዮሪካል በላይ ያየናቸው ምልክቶች እጅግ አስደንጋጭና አሳዛኝ ናቸው። አንድ አርቲስት ከያኔና ቢሮክራሲውን ታንኩን ባንኩን የተቆጣጠረው ቢሮክራሲውን የሚያዘው አካል በአንድ ሚዛን ስናስቀምጣቸው የጉድ ነው የሚያስብለው። ኢትዮሪካ አልበሙ ከወጣ 9 ቀኑ ነው። በዚህ 9 ቀን ውስጥ ወደ 110 ሚሊዮን የዩቲዩብ ተመልካች አፍርቷል። የአፍሪካ ሪከርዱን ሰብሯል። በዓለም ላይም ትላልቅ ሰንጠረዥ ውስጥ ገብቷል። ቴዲ አፍሮ ምርጥ የጥበብ ባለሙያ ነው። የህዝብን ብሶት አንጸባርቋል። እንደው የኢትዮጵያ ህዝብ ቁጥር 130 ሚሊዮን ነው ይባላል እና እንግዲህ ምናልባት ለአቅመ መስማት የደረሰ ሰው በሙሉ ኢትዮጵያ ውስጥ ሰምቶታል ማለት ነው የቴዲን ዘፈን። በመንግስት በኩል ግን የምናየው ነገር እጅግ ገራሚ ነው። ያሬድ ቴዲ መስመር ላይ አቶ አበበ ገብተሃል? በጣም አመሰግናለሁ። ከአንተ ልጀምር። እንግዲህ ያው ያሬድ ያነሳቸው ነገሮች ስለኮረኮረኝ ነው እና
ቴዲ አልበም ከወጣ በኋላ አልበም ከማውጣቱ በፊት ጋዜጣዊ መግለጫ እንዳይሰጥ ተደረገ። አልበሙ ከወጣ በኋላ ደግሞ ትርምሱ ቀጠለ። የተለያዩ ባለስልጣናት ዛቻ፣ ማስፈራራት ከጠቅላይ ሚኒስትሩ ጀምሮ ከዛ በኋላ ለቴዲ ቅርብ የሆኑ ሰዎች ምክትል ማናጀሯ ሰላማዊት መታሰሯ፣ የረጅም ጊዜ ጓደኛውም እንደዚሁ ያሲን በቁጥጥር ስር ውሏል። ከዛ ስቱዲዮ ተሰበረ። በቅርቡ ደግሞ ፌዴራል ፖሊስ ኧረ እኔ የለሁበትም፣ አልዘረፍኩም፣ አላሰርኩም አለ። እንደ ቴዲ ቅኔ እንዳንለው እንደው ማሽን ላይ ያረ የመሳቅ ነገር ነው። በጠራራ ፀሐይ የፌዴራል ፖሊስ የለበሱ መታወቂያ የሚያሳዩ ሰዎችን ይዘው የደረሱበትን ድራሻቸውን ሲያጠፉ ስለታዘብን የሚያስቅም ነገር አይደለም። ግን እንደው በደንብ መገምገም ያለበት ይመስለኛል፣ ራሳችን ለመፈተሽ። እንደው አቶ አበበ ይሄ ፖሊስ ያወጣውን መግለጫ ከቴዲም ጋር አያይዘን እንሄድበት። በኋላ ሁለተኛው ላይ ደግሞ የሬዲዮዋን ላይ ታነሰዋለህ፣ ድምፁንም እናሰማዋለን። መጀመሪያ በዚህ ጉዳይ ሀሳብ ስጥና ከዛ ወደ ያሬድ አልፋለሁ። ኦኬ፣ አመሰግናለሁ ወንድማገኝ። እንግዲህ የቴዲን ጉዳይ ከሌሎች ሚዲያዎችም ጋር አውርቻለሁኝ፣ እናንተም ጋራ እንደዚሁ አንድ ፕሮግራም አብረን ሰርተናል። የዛሬ ሳምንት ይመስለኛል፣ የዛሬ ሳምንት አካባቢ። እንግዲህ ቴዲ አሁን አንተነትነውም የእሱን የኪነ ጥበብ ስራዎች ዩሪካ ካሴቱ ምን ያክል ሙዚቃው ተደማጭነት እንደነበረው የራሱ የፈጠራ ስራ ምን ያክል በኢትዮጵያ ሙዚቃ ውስጥ የተሻለ አሻራ እንደሚያኖር እናየዋለን። ምናልባት መንግስታችንም የፖለቲካ ሰዎችም ላይመቻቸው ይችላል እና ለምን አልተመቻቸውም ማለት አይቻልም። የሚመቸውን ይመቸዋል፣ የማይመቸውን ቢቆረቁረው የግድ ሁሉም ሰው ፍላጎት ተመሳሳይ ስለማይሆን ይህን በዛ እናልፈዋለን እና ነገር ግን መንግስት በዚህ ደረጃ ይህን ያክል በቴዲ ሙዚቃ ለምን ተሸበረ የሚለው ነገር አሁንም አጠያያቂ ነው የሚሆነው። ምክንያቱም በየጊዜው የምናያቸው አዳዲስ ነገሮች ስላሉ ሚዲያውን የተቆጣጠረው የመንግስት አካላት የሚሰጧቸው ኢንተርቪዎች እና የሚያስተላልፏቸው መልእክቶች ለምንድን ነው በዚህ ደረጃ ይህን ሙዚቃ የፈሩት? ምንድን ነው የተኮነ ነገር አለው? ባለፈውም ከእናንተ ጋር ስናወራ ጀነራል ከማል ገልቹ ያስቀመጡትን መሬት ላይ ያለው እውነት አብረን አውርተናል ከእናንተም ጋር እና ከዚህ አንጻር እኔ ለምን በዚህ ደረጃ ፈሩ? በእርግጥም ሊፈሩ ይገባቸዋል። ምክንያቱም ኪነ ጥበብ ህዝብን በማሰለፍ ረገድ፣ ህዝብን በመቀስቀስ ረገድ ትልቅ ተጽዕኖ እንደሚፈጠር ጠቅላይ ሚኒስትሩም ሆነ ሌሎች የፖለቲካ ሰዎች በደንብ ነው የሚያውቁበት። እነሱም ሰራዊት ውስጥ በነበሩበት ሰዓት ላይ በኪነት ቡድኖች ምን ያክል ተነቃቅተው ከጥራት ጋር ይዋጉ እንደነበረ ያውቃሉ። በደርግ ዘመንም ከሻዕቢያ ጋር በነበረው ከወያኔ ጋር በነበረው ጦርነትም ሰራዊቱ ምን ያክል በሙዚቀኞች ይበረታታ እንደነበር እና በጥሩ ሜዳ ላይ ያለው እንትን ከዛም ውጭ ደግሞ በጣሊያን ዘመን ግፋ በለው ግደል በለው ተብሎ ዘራፍ ተብሎ መሳሪያና ጎራዴና ጋሻ ተመዞ የሚወጣው ነገር ኢትዮጵያውያንን ለድል እንዳበቃቸው ይታወቃልና በእርግጥ የኪነ ጥበብ ነገር አስፈሪ ነው። ኪነ ጥበብ ህዝባዊ ወገንተኛም ስለሆነች እና ነገር ግን ከዚህ ጋር ከቴዲ ሙዚቃ ጋር ተያይዘው እንግዲህ ከተወሰኑ ውስን ቀናት በኋላ ሁለት የእሱ የስራ አጋሮች መታሰራቸው በሚዲያዎች ተዘግቧል። እንግዲህ ሚዲያዎች ያልታሰረ ነገር ታስሯል ወይም ያልታሰረ ሰው በህግ ቁጥጥር ስር ውሏል ብለው ቢሉ ነገ ተአማኒነትን የሚያጡት እነሱ ናቸው። የሚያዳምጣቸው ኦዲያንስ አይኖራቸውም እና ከተለያየ አቅጣጫ ተነግሯል። የቴዲ አፍሮም እንደዚሁ ሰሜት አካባቢ የሚገኘው ስቱዲዮ ተሰብሮ ንብረት እንደወሰደበት ተነግሯል። የፌዴራል ፖሊስ የወንጀል ምርመራ እንትን ምክትል ኮሚሽነሩ እንዳቀረቡት ግን እኔ ይሄ በድርጊት በፖሊስ አልተፈጸመም የታሰረም ሰው የለም ካሉ እሰየው ነው። ፖሊስ የህዝብ ወገንተኛ ነው። ህዝብን ነው የሚጠብቀው። ወንጀልን ነው የሚከላከለው። ወንጀል ሲሰራም አሳዶ ይዞ ለፍርድ ያቀርባል። የትልቁ የፖሊስ ተልዕኮም የሀገርን ሰላም የህዝብን ሰላም የመጠበቅ ነው። ምንም ጥርጥር የለውም። ይሄ የትኛውም ዓለም ላይ ያለ ነው። አይተናል እኮ ትራምፕ እዛ ከጋዜጠኞች ጋር በነበራቸው የዋይት ሀውስ የራት ግብዣ ላይ እኮ ያ ነፍሰ ገዳይ ሲገባ እኮ መሪዎቻቸውን ነው ፖሊሶቹ የራሳቸውን ህይወት አሳልፈው ሰጥተው መሪዎቻቸውን ነበረ ህይወታቸውን ሰጥተው አሳልፈው ከፊታቸው የተጋፈጡት። እንዲህ ነው ፖሊስ ለህዝብ ወገንተኛ ሆኖ የሚሰዋ ነው። ይሄ በዚህ መልኩ እያለ ነገር ግን እነዚህ ሰዎች ካልታሰሩ ሁለት የዚህ የቴዲ አፍሮ የቅርብ አጋሮች ታስረውብናል ብሎ ቤተሰብ እስካመለከት ድረስ እነሱ ያሉበትን ሁኔታ ፈልጎ በግልጽ እነኚህ ሰዎች ሌላ አካል የሚያፈናቸው ከሆነ እነኚህ ወገኖች ነፃ ማውጣት የፖሊስ ኃላፊነት ነው። በቀደም ዕለት ከአማራ ክልል አንዲት ህፃን ልጅን ደፍሮ ወይም ኦልሞስት
ለአቅመ አዳም ብዙ ያልደረሰች ልጅ ደፍሮ ወደ መቀሌ ወደ ትግራይ ሰደውን ያን የአማራ ልዩ ኃይል አካል ይዘው ያመጡት አካላት ምንድን ነው እዚህ አፍንጫ ስር የተፈጸመውን ነገር ማውጣት ያልቻሉት? የአሜሪካ መንግስት ጭምር በዛ ሲያመሰግናቸው ነበር። ለምንድን ነው ዛሬ እነኚህ ሰዎች ጠፉ ተብሎ ቤተሰብ ሲያመለክት ቤተሰብ ማን ይዟቸው እንደሄደ እየተናገረ እያለ በዚህ መልኩ መግለጹ አይመጥንም ፌዴራል ፖሊስን። እኛ በፖሊስ ላይ ትልቅ እምነት አለን። ቤታችንንም ዘግተን የምንተኛው ይሄ አካል አለ ብለን ነው እና ከተማውን የሚጠብቅም አካል ህዝብን የሚጠብቅ አካል ከህዝብ አብራክ ይወጣል ብለን ነው። ስለዚህ ይሄንን በደንብ አድርጎ አጣርቶ እነኚህ ዜጎች የት እንዳሉ ማሳወቅ ተገቢ ነው የሚሆነው። ሁለተኛ ከስቱዲዮ ሰበራ ጋር በተያያዘ ምናልባት ቴዲ አፍሮ ባህሪው አይደለም ወጥቶ የደረሰበትን በደል የሚናገርም አይደለም። ኖርማሊ በኪነ ጥበብ ነው እሱ ሀሳቡን፣ ብሶቱን፣ የውስጥ ስሜቱን፣ የህዝብን ስሜት የሚገልጸውና ይሄን ባህሪውን ነው እንግዲህ እያሳየን ያለው ዛሬም። ነገር ግን በዚህ ደረጃ የእሱ ስቱዲዮም ተሰብሮ ከዘረፈ ንብረቱን የዘረፉትን አካላት ተቆጣጥሮ ማስመለስ ነው። ደርሶበት እነኝህ ወንጀለኞች ለፍርድ ማቅረብ ነው። ይሄ ዜጎች በፖሊስ ላይ ያላቸው እምነት የበዛ እንዲሆን ስለሚያደርግ በዚህ መልኩ ኮሚሽነሩ ይሄን ካሉን ይሄን ወንጀል ተከታትለው ወንጀለኞችንም ለፍርድ ማቅረብ፣ የግለሰቡንም ንብረት ማስመለስ፣ የተያዙትን የሙዚቃ ሙያ አጋሮቹንም ታፍነውም ከሆነ እነሱን ማስፈታት መቻል ተገቢ ይመስለኛልና ይሄን ማድረግ ሲችሉ ምናልባት ኮሚሽነሩ የሰጡትን ማብራሪያና መግለጫ አምነን ተቀብለን እናመሰግናቸዋለን። ይሄ ነው የሚሆነው። መልካም። ካለን ጊዜ አንጻር ምናልባት ሬድዋን ሁሴን የሰጠው አስተያየት ላይ ከዚሁ ጋር ተያይዞ አቶ ሬድዋን ሁሴን ምናልባት ከተዘጋጀ እሱን እንስማውና ሀሳብ ስጥበትና አንተን አሰናብቼ ከያደጋ ቀጥላለሁ። ሰውነት ካዘጋጀው የሬድዋንን ድምፅ እንስማው እስቲ። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ፣ መነሳቱ ካልቻለ፣ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ፣ ባሰበው መንገድ፣ በተመኘው መንገድ፣ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው የሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ፣ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ እውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባርቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል። ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ማህበረሰብ እንለውጣለን፣ የተለወጠ ማህበረሰብ እኛን ይለውጠናል። አካባቢ ለመቀየር እንሰራለን፣ የተቀየረ አካባቢ መልሶ ራሳችን ይቀይረናል። በዚህ ምግግቦች ነው እድገት የሚመጣው። ይሄ ሲመጣ ግን ሁል ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቅን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንደሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው ሀገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው። አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል። በጣም አመሰግናለሁ ሰውነት። አቤ ወደ አንተ ልምጣ። እንግዲህ ሬድዋን ሁሴን የሞራል አባት፣ የጋዜጠኝነት ስነ ምግባር መምህር፣ ኢትዮጵያዊነት አብራራው ሆኖ ተከስቷል። ደግሞ ታልቅሱ እያለን ነው። እሱም በተዘዋዋሪ ስለ ኢትዮጵያ
ብልጽግና ከዳመና በላይ እየቀዘፍን ነውና ያንን ለትውልዱ ስበኩ እያለ ጋዜጠኞችን ሰብስበው እያደከመ ነው። እንግዲህ ኢትዮጵያን ከፍታ የሚጠላ ጤነኛ አይምሮ ያለ ሰው ያለ አይመስለኝም። ለማንቋሸሽ የሄደበት ርቀት ይታወቃል። ያው ከህወሓት ጊዜ ጀምሮ የነበረ ካድሬ ስለነበረ ያንኑ እንግዲህ ኮፍያውን ቀይሮ በአዲስ መልኩ ደግሞ ተከስቷል። ሁለተኛው ዳንኤል ሊሆን እያኮበኮበ ይመስላል። አቤ እዚህ ላይም የአንተን ምልከታ አስተያየት ስጠንና ወደ ያሬድ አልፋለሁ። ኦኬ፣ አመሰግናለሁ። እኔ ኢትዮጵያ ቴሌቪዥን ይህን ፕሮግራም ሲያስተላልፈው ስልኬ ላይ ደጋግሜ ነው እንትን ያልኩት። አሁን እናንተ ያሰማችሁን የተከበሩ የአቶ ሬድዋን ድምፅ አይ ቲንክ የመጀመሪያው ሁለተኛው ላይ አላውቅም። ነገር ግን የመጀመሪያው ላይ ከዚህ ከቴዲ ሙዚቃ ጋር በተያያዘ አይ ቲንክ እሱ ነው። አሁን እንግዲህ ለመንግስት ከጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩ፣ አሁን ደግሞ የአቶ ሬድዋን ሁሴን የደህንነቱ ከፍተኛ ሹም፣ ሌሎቹም ካድሬዎች ትተናቸው ታችም መሀል ላይ ያሉት ትተናቸው፣ ነገር ግን በአገር ምሪት ደረጃ ቁንጮ የሆኑ አካላት ያነሷቸውን ሀሳቦች እኔም አዳምጫዋለሁ እና አቶ ሬድዋን አንደበተ ርቱዕ እንደሆነ አውቃለሁ። መምህርም እንደነበሩ አውቃለሁ። እንደኔው መምህር ነበሩ። በኢትዮጵያ ፖለቲካ ውስጥም ከህወሓት ጀምሮ ከተቃውሞ ጎራ ጀምሮ ተቃዋሚ ፓርቲ መስርተው ከመምራት ጀምሮ ሲመሩ እንደነበር ይታወቃልና በጣም የሚገርመው ነገር መገናኛ ብዙኃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ የሚል ርዕስ ነው። ብልጽግና በዘመናችን ላይ አንድ የስልጠና ርዕስ፣ አንድ የውይይት ርዕስ ለመፍጠር በጣም እኔ ርዕስ ወዳለሁ፣ ደራሲም ስለሆንኩ በጣም ነው የሚደነቁ ርዕሶችን ያወጣል። ግን ርዕሱና ውስጥ ያለው ይዘት ምን ይመስላል የሚለውም ማየት ተገቢ ነው እና መገናኛ ብዙኃን በዚህ ደረጃ እንግዲህ ጋዜጠኞች ተሰብስበው ነው። ጋዜጠኞች እውነትን ፈልቀው የሚያወጡ እንጂ የአንድ የፖለቲካ ፓርቲ ወይም የአንድ የመንግስት አካል ወገናዊ አይደሉም የሚሆኑትና ለህዝብ ነው ወገንተኝነታቸው። እዚህ ውስጥ ከገለጹት ነገር እየበዛ ያለው ሀሰት፣ ለቅሶና ሟርት በቀላሉ ገበያ የሚገኙበት ጊዜ ላይ ነን። ሟርትና ልቅሶ በቀላሉ ገበያ የሚያገኝበት እንግዲህ ከቴሌ ሙዚቃ ጋር እንትን ያለ ነው። በመቶ ሚሊዮን የሚቆጠር ሰው አድምጦታል። መቼም ይሄ 100 ሚሊዮን ሰው ሁሉ ሟርትን የሚፈልግ ደረቱን በለቅሶ የሚደቃ ህዝብ አይደለም። እውነትን ከሀሰት በደንብ መዝኖ የሚያውቅ አንድን ሙዚቃ በደንብ አድርጎ አብጠልጥሎ አዳምጦ የሚያስተላልፈው መልዕክት የሚገነዘብ በጣም በርካታ ህዝብ አለ። ስለዚህ በዚህ ደረጃ ባይገልጹት ጥሩ ነበር። ከዚህ በዘለለ እንደው ጠቀስ